አይሁዳውያንና እስልምና ለመጀመሪያው አዳምና ሔዋን ለሰሩት ኃጢአት ምንም አይነት መስዋዕትነት አያስፈልግም። ይሄ ለክርስትና ትልቅ ተቃውሞ ነው ማለት ነው። ኦርቶዶክሳውያን፣ ካቶሊካውያንና ፕሮቴስታንቲዝም የሰው ልጅ እንደወደቀ ካላመኑ ምንም አይነት መሰረት የላቸውም ማለት ነው። በሰው ልጅ ታሪክ ውስጥ እውነትም ሆነ ውሸት ያለው ዝንባሌ ክፉም ይሁን ደግ የሰው ልጅ የሆነ የጎደለው ነገር እንዳለ ያልሞላ ያለው ነገር እንዳለ የሰው ልጅ ራሱ ይገነዘባል ማለት ነው። ሌት ከቀን የሚደክመው የተለያዩ ነገሮችን ውስጡን ለማስደሰት የሚሞክረው ትግል በሙሉ ያንን ጉድለት ሊሞላ እንደሆነ ያስታውቃል ወይም ደግሞ ራሱ ይገነዘባል፣ ህሊናው ይገነዘባል ማለት ነው። እንግዲህ እዚህ ላይ አበይት የሚባሉ ሃይማኖቶችን መጥቀስና መረዳት እንችላለን ማለት ነው። በተለይ በክርስትና ውስጥ የመጀመሪያው የሰው ልጅ መውደቁ በከፍተኛ ደረጃ መታመን አለበት ማለት ነው። መሰረት ነው። የሰው ልጅ አልወደቅኩም ብሎ ማሰብ አይችልም። በክርስትና ውስጥ ወድቅ ያለው ካላለ ምንም አይነት የሚፈጽመው ስርዓተ ቤተክርስቲያን የለውም ማለት ነው በክርስትና ውስጥ። በሌሎቹ እምነት ግን ምን አለ? ለምሳሌ በአይሁዳውያን ዘንድ ምን አለ? የሰው ልጅ እንደወደቀ ይታመናል። ነገር ግን ነፃ ፈቃዱን በራሱ ወስዷል ማለት ነው። በራሱ ማለት እግዚአብሔር ሳይፈቅድለት ራሱ በክፉና ደግ ከሚያሳውቀው ዛፍ በልቷል። ነገር ግን ይህ የመጀመሪያው ስራው የመጀመሪያው ኃጢአቱ በእያንዳንዳችን ላይ አይዋረስም። እኛ አንጠየቅም በእነሱ ኃጢአት። እነሱ በሰሩት ኃጢአት ዛሬ ተጠያቂ አይደለንም። ይሄ የሚያሳየው የሰው ልጅ ነፃ ፈቃድ እንዳለው ነው። ያም ነፃ ፈቃዱ አንድ ጊዜ ወደ ክፉ ሊወስደው ይችላል፣ አንድ ጊዜ ወደ በጎ ሊወስደው ይችላል። ክፉ ሲሰራ እግዚአብሔር ይቃወመዋል፣ ደግ ሲሰራ ደግሞ እግዚአብሔር ይደግፈዋል። ስለዚህ ነፃ ፈቃድ እንዳለው ነው የሚያሳውቀው እንጂ ምንም አይነት ኩነኔ፣ ፍርድ በእኛ ላይ አልመጣም። ዛሬ ነፃ ሰዎች ነን። የተወሰደብንም ነገር የለም። አሁንም ከእግዚአብሔር ጋር ነን ብለው ያምናሉ ማለት ነው። እንደዚሁ ተመሳሳይነት ያላቸው እስልምና እምነት አለ ማለት ነው። እስልምና በገነት እንደወደቁ ሰይጣን እንደጣላቸው አዳምና ሔዋን ይረዳሉ። ነገር ግን ወደውኑ ንስሐ ገብተው አላህ ይቅር ብሏቸው በአላህ መልካም ፈቃድ እንዳሉ ይታረካል። ነገር ግን አሁን ዛሬ ላይ እኛም የነሱ ኃጢአት የለብንም፣ አልተዋረስንም፣ ምንም አይነት ኃጢአት የለብንም፣ ነፃ ሰዎች ነን። ነገር ግን ወደዚህ ምድር የመጣ ነው በጎ የሆነውን ፈቃዳችንን በደንብ አዳብረን በአላህ መንግስት በጎ ህይወት እንዲኖረን ለማድረግ ነው አላህ ያዘጋጀው ይሄንን ብለው ያስባሉ ማለት ነው። በጠቅላላው ሁለቱ አይሁዳውያንና እስልምና ለመጀመሪያው አዳምና ሔዋን ለሰሩት ኃጢአት ምንም አይነት መስዋዕትነት አያስፈልግም፣ የደም ስርየት አያስፈልግም የሚል እምነት አላቸው ማለት ነው። ይሄ ለክርስትና ትልቅ ተቃውሞ ነው ማለት ነው። ለክርስትና ትረካ በጣም ትልቅ ተቃውሞ ነው ማለት ነው። እንግዲህ ከነዚህ የተሻለ ለክርስትና ቀረብ የሚለው ምንድነው? የሰው ልጅ ቀደምት የሚባሉ እምነቶች አሉ። ለምሳሌ እንደ ሂንዱይዝም፣ እንደ ቡዲዝም አይነት እምነቶች አሉ። ሂንዱይዝም የሆነ የሰው ልጅ መልካምና በጎ ከሚኖርበት ህይወት በሂደት ራሱን ማለትም ህይወትን እየቀመሰ ሲመጣ ወደ ስግብግብነት፣ ወደ ተለያዩ ወደማያስፈልጉ ወደሚታየው ዓለም ብቻ እንደወረደ ራሱን ዝቅ እያደረገ እንዳረከሰ በዘመን ይናገራሉ። ይሄንን ግን መልሶ በምን መመለስ ይችላል ብሎ ይታመናሉ? በዮጋ ማለት ነው። ዮጋ በማድረግ ይመለሳል ይላሉ። ቡዲዝም ደግሞ እንደዚሁ በተመሳሳይ የሰው ልጅ እንደውም እንደ መላእክት ይኖር ነበረ። እንደውም በሂደት ህይወትን እየቀመሰ ሲመጣ ራሱን እያረከሰ መጣ። ስለዚህ አሁን እንደውም ያለበት ዘመን በጣም ርኩሰት የበዛበት የሰው ልጅ የመጨረሻው ርኩሰት ላይ ነው ያለው ብሎ ያምናሉ። ነገር ግን ይሄንን በምን መመለስ ይችላሉ? በሜዲቴሽን ወይም ደግሞ በተመስጦ ማለት ነው። በተመስጦ ስለዚህ የሰው ልጅ የሆነ ችግር እንዳለበት የሆነ ችግር እንደገባ ይረዳሉ እና ወደሆነ መፍትሄ መሄድ እንዳለበት ይገነዘባሉ ማለት ነው። በሂንዱይዝምና ቡዲዝም ከአይሁዳውያንና ከእስልምና ትንሽ ዝንባሌያቸው ለክርስትና ይሻላል ማለት ነው። የነሱ የሰው ልጅ የሆነ ችግር ገጥሞታል፣ የሆነ መፍትሄ ያስፈልገዋል የሚል ሐሳብ አላቸው ማለት ነው። ክርስትናው ጋር ስንመጣ እንግዲህ ኦርቶዶክሳውያን፣ ካቶሊካውያንና ፕሮቴስታንቲዝም የሰው ልጅ እንደወደቀ ካላመኑ ምንም አይነት መሰረት የላቸውም ማለት ነው። ያው በክርስትና በትረካ መሰረት
ይሄ የሰው ልጅ መውደቅ፣ እንደገና ኃጢአት መዋረስ፣ እንደገና ለዚህ ኃጢአት የደም ስርየት እንደሚያስፈልገው ይታመናል ማለት። አብዛኛው ስርዓቶቻችን በክርስትና ውስጥ ያሉት ይሄንን ለማሳየት ይሄንን ለመቀልበስ የሚደረግ ነው ማለት ነው። ይሄንን የፍርድ ይሄንን በሰው ላይ የመጣውን ኩነኔ የማንሳት ስርዓት ነው ያለን ማለት ነው። በኦርቶዶክሳውያን ዘንድ፣ በካቶሊካውያን ዘንድ፣ በፕሮቴስታንት ዘንድ ማለት ነው። ያው ውድቀቱን ስለምናምን ማለት ነው። ለውድቀቱ የሆነ ስርየት እንደሚያስፈልግ እናምናለን። በኦርቶዶክስ ዘንድ የክርስቶስ ስጋና ደም፣ በካቶሊክም ዘንድ የክርስቶስ ስጋና ደም፣ በፕሮቴስታንትም ዘንድ እንደዚሁ ተመሳሳይ በወንጌል በኩል የሚሉት አላቸው ማለት ነው። ይሄ ክርስቶስን መሰረት ያደረገ ነው ማለት ነው። መዳኛው ክርስቶስ እንደሆነ ለመጀመሪያው ኃጢአት መዳን የክርስቶስ መምጣት፣ መወለድ፣ መሞት፣ ከዛ እንደገና ማድረግ፣ በአባት ቀኝ መቀመጥ፣ ይሄ በክርስትና ውስጥ ያለው ከፍተኛው ትረካ ነው ማለት ነው። ስለዚህ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ክፉና መልካም እና ክፉ ከሚያሳውቀው ዛፍ አትብላ፣ ነገር ግን ይሄንን ተላልፈ በበላ ቀን ወይም ደግሞ ይሄንን በበላ ቀን የሞት ሞትን ትሞታለህ የሚለውን የእግዚአብሔርን ትእዛዝ የሻረው የሰው ልጅ ለኃጢአት ራሱ ትእዛዙን በማጥፋቱ ለኃጢአት ራሱን እንዳጋለጠ፣ እንደገና ደግሞ ለእግዚአብሔር የፍርድ ኩነኔ ፍርድ ወይም ደግሞ ለእግዚአብሔር ፍርድ ራሱን እንዳጋለጠ፣ በተለይ ደግሞ ዋና የሚባል ኃጢአት እንደሰራ ደግሞ እግዚአብሔርም ደግሞ በዋናነት የመጀመሪያውን ትልቁን በሰው ልጅ ታሪክ ውስጥ የመጀመሪያውን ትልቁን ዋናውን ፍርድ እንደፈረደ እንመለከታለን ማለት ነው። የመጀመሪያው ኃጢአት ከእግዚአብሔር ትእዛዝ መውጣት፣ የእግዚአብሔር ትእዛዝ አለመቀበል ሞት አምጥቷል ማለት ነው። እግዚአብሔር ደግሞ የሰው ልጅ ላይ ይሄንን ስህተት በመምጣቱ ይሄንን አለመታዘዝ በማምጣቱ ሞት መጥቶበታል ማለት ነው። በጣም ከፍተኛ ፍርድ ነው። በቃ የሰው ልጅ ላይ በጣም ጣሪያው ነው ማለት ነው። ሞት ከፍተኛ ፍርድ ነው። ከዛ በኋላ በመጽሐፍ ቅዱስ የሞተ ሰው ነው አብዛኛው ሰው ላይ በተለያዩ የእግዚአብሔር ፍርዶችን ብንመለከት ኦልሬዲ የሞተ ሰው ነው ማለት ነው። ኦልሬዲ ሞት የተፈረደበት ሰው ላይ ነው እንደገና ሌላ ተጨማሪ ፍርዶች እየተፈረዱ ያሉት እንጂ ዋናው ግን ሞት ነው ማለት ነው። ዋናው ሞት ነው ማለት ነው። ሞትን ለማስቀረት ነው። ሞትን ለማስቀረት ወይም ደግሞ ከሞት በኋላ ያለው ህይወት እንዲቀጥል እንደገና ከእግዚአብሔር ጋር እንዲቀጥል ለማድረግ ነው ማለት ነው። ክርስትና የሚተረከው ክርስትና ስርዓት የሰራው ማለት ነው። በክርስትና ትረካ መሰረት በክርስትና ስርዓት መሰረት ይህንን ፍርድ ይህንን ኩነኔ ለመቀልበስ የሚደረግ ስነ ስርዓት ተጋድሎ እንመለከታለን ማለት ነው። ስለዚህ በክርስትና ትረካ መሰረት የሰው ልጅ እንደወደቀ ይታመናል። ከወደቀበት የሚያነሳው ደግሞ አንዳች ኃይል ያስፈልጋል። ምክንያቱም የእግዚአብሔር ፍርድ እንደ ቀልድ አይታጠፍም። እንደ ቀልድ ወይም ደግሞ በመሰረቱ የእግዚአብሔር ፍርድ ራሱን ለማጠፍ አይደለም ክርስቶስ ወደዚህ የመጣ ወይም ደግሞ ፍርዱን ተቀብሎ ግን ከፍርዱ በኋላ ደግሞ ሌላ ህይወት እንዲኖረን ያደረገው ማለት ነው። ሌላ ህይወት እንዲኖረን እግዚአብሔር አድርጓል ማለት ነው። ስለዚህ በዋናነት እግዚአብሔር በዋናነት የመጀመሪያውን ኃጢአት የሰው ልጅ እንደሰራ ሁሉ የመጀመሪያው ዋና ፍርድ የሚባለው በሰው ልጅ ውስጥ የተፈረደው ፍርድ ሞት ነው ማለት ነው። ሞት በጣም ትልቅ ፍርድ ነው ማለት ነው። የሰው ልጅ ላይ ምንም ሌላ ሊፈረድበት አይችልም። ከሞት ውጪ ከፍተኛ ፍርድ ነው። ይህን ፍርድ ደግሞ ሞት ህይወት እንዲሆን አድርጓል ማለት ነው። ስለዚህ ስርየት የደም ስርየት ያስፈልገዋል። የመጀመሪያው ኃጢአት የመጀመሪያው ውድቀት ስርየት እንደሚያስፈልገውና ያለ ስርየት ከዛ ውድቀት መነሳት እንደማይቻል ይተረካል ማለት ነው። ይቆያል።